አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የረህማ ቤተሰቦች እንዴት ናችሁ? እኔ ሰላም አልሐምዱሊላህ። ዛሬ ደግሞ የምናየው አሪካ በሸባቲ አሰራር ነው ኢንሻአላህ። እዚህ ጋር እንደምታዩት ሸባቲውን ሰርቸዋለሁ፣ ኹብዙን ጋግሬያለሁ ማለት ነው። ተዘጋጅቶ የተቀመጠ ቴምር አለኝ እንደምታዩት። እዚህ ጋር ደግሞ ሙከሰራት አለኝ። ሙከሰራቱን ቆልቼዋለሁ፣ ከዛ ፈጭቼ እንደዚህ አድቅቄዋለሁ እንደምታዩት። በጣም ነው የሚጥመው። እዚህ ጋር ደግሞ የተፈጨ ዝንጅብል ጃህዝ አለኝ ዱቄቱ። እዚህ ጋር እንደምታዩት በደንብ ደቆ የተፈጨ ሄል አለኝ። አጠለዋለሁ በደንብ ድቅቅ እንዲልልኝ ማለት ነው። እዚህ ጋር ያዘጋጀሁትን ሸባቲ ወይም ደግሞ መለዋህ ይሉታል እሱን ካዘጋጀው በኋላ እንደምታዩት መፍጫ አለኝ፣ ብሌንደር አለኝ። እንዴት አድርጌ እንደማዘጋጀው በጣም ነው የሚጣፍጠው። አረቦች በጣም ነው የሚወዱት። አሪካ በሸባቲ በጣም ይወዱታል ማለት ነው። አሪካ በተምር ብቻ እና በገበታ ቅቤ የሚዘጋጃለ። እኔ ግን ዛሬ ያዘጋጀሁት አሪካ በሸባቲ ወይም ደግሞ በመለዋህ ቂጣ የሚዘጋጀውን ነው። እዚህ ጋር የተዘጋጀውን ቴምር እንደዚህ አድርጌ በመለዋሁ ተቀልለዋለሁኝ። ከዚያ እንደምታዩት ተቆራረጠውና ለመፍጨት እንዲመቸኝ ቴምሩን ብቻውን መፍጨት ስለማልችል ከመለዋሁ ጋር ወይም ደግሞ ከሸባቲው ጋር አብሬ ፈጨዋለሁ። የሸባቲውን አዘጋጃጀት የምትፈልጉ ልጆች ኢንሻአላህ በቀጣይ ገጽ አሳያቸዋለሁ እንዴት አድርጌ እንደማዘጋጀው። በጣም ነው የሚጣፍጠው። በተለይ ለቁርስ በጣም ቆንጆ ነው። ሸባቲ ወይም ደግሞ መለዋህ ልክ እንደዚህ አድርጌ እስከ መጨረሻው ለማሳየት በብዛት ነው የሰራሁት። 2 ኪሎ ይሆናል የሰራሁት፣ ግን ቆራርጬ ነው የማሳያችሁ ሙሉውን በጣም ስለሚረዝም። እንደዚህ አድርጌ ተምሩን ከውስጥ አደርግና እጠቀልለዋለሁ። የተዘጋጀ ተምር ነው። ፍሬውን አውጥቼዋለሁኝ። በነገራችን ላይ የቴምር ፍሬ ለብዙ ነገር እንደሚጠቅም ታውቃላችሁ። በተለይ ለፀጉር እድገት እጅግ በጣም ጠቃሚና ሙፊድ ነው። ለሚነቃቀል ፀጉር እና ስስ ለሆነ ፀጉር በጣም አሪፍ ነው የቴምር ፍሬ ማለት ነው። ኢንሻአላህ የምትፈልጉ ልጆች የዘይቱን አዘገጃጀት ወደፊት አሳያችኋለሁ። ለዛሬ እንግዲህ አሪካችንን በዚህ መልኩ እናዘጋጅና እንፈጨዋለን። ሁሉንም በዚህ መልኩ ቴምሩን ከውስጥ እያደረኩኝ እንደዚህ አድርጌ ፈጨዋለሁ። ከፈጨሁት በኋላ በምን አይነት መልኩ እንደማዘጋጅ አብረን እናየዋለን ማለት ነው። ይሄው ፈጭቼ ጨርሻዋለሁኝ። እሳቱን እከፍተውና በጣም እቀንሰዋለሁኝ። ለምን ከታች የብረት ድስቱ ከታች እንዳይዝብኝ እሳቱን በጣም ነው የማሳንሰው፣ አላበዛውም። ምክንያቱም እሳቱን ከጨመርኩበት ከታች ይቃጠልብኛል። እኔ ከብረት ድስቱ ከታች የገበታ ቅቤ ወይም ደግሞ ዝብዳ አድርጌበታለሁ ማለት ነው፣ ከታች እንዳይቃጠልብኝ ብረት ድስቱ። እንደምታዩት ሄል እጨምራለሁ። እናንተ እንደየፍላጎታችሁ ነው። እኔ የማዘጋጀው ሄሉን እና ዝንጅብሉን በጣም በዛ ሳደርገው ጣዕሙ በጣም ቆንጆ ይሆናል፣ ሰዎች ስለሚወዱት ማለት ነው። ይሄው 2 የሾርባ ማንኪያ ሄል ጨምሬበታለሁ። አሁን እንደምታዩት የምጨምረው ደግሞ ዝንጅብሉን ይሆናል ማለት ነው። 3 የሻይ ማንኪያ ዝንጅብል እጨምራለሁ። እኔ ግን ከቪዲዮ በስተጀርባ ከካሜራ በስተጀርባ ሌላም ጨምሬበታለሁኝ ጣዕሙን አይቼ ማለት ነው። በደንብ ሽታ እንዲኖረው ሙከሰራቱን ያያችሁትን መጀመሪያ ላይ ያያችሁትን ሙከሰራት እንደዚህ አድርጌ ግማሹን በደንብ አልፈጨሁትም። ለምን ሙከሰራት መኖሩ እንዲያስታውቅ በደንብ አድርጌ አልፈጨሁትም ማለት ነው። የተወሰነውን አድቅቄዋለሁ፣ የተወሰነውን ደግሞ በመካከለኛ ደረጃ አድርጌ ነው የፈጨሁት። ይሄው ከታችም ዝብዳ ጨምሬ የነበረ ወይም የገበታ ቅቤ አሁንም እንደምታዩት ከላይ በደንብ አድርጌ ለማዋሃድ እንዲመቸኝ የገበታ ቅቤውን ጨምሬበታለሁ ማለት ነው። በጣም ነው የሚጣፍጠው። በተለይ ከጋህዋ አረቢ ጋር
በጣም ነው የሚጥመው፣ በጣም ይወዱታል ማለት ነው። እንደምታዩት በዚህ መልኩ ተዘጋጅቷል። በደንብ አድርጌ እንትን ብየዋለሁ። ይሄው እዚህ ጋር እንደዚህ እንትን እንዳይቀዘቅዝብኝ፣ ሲበሉት እንዳይቀዘቅዝ ትኩስ እንዲሆንላቸው በሀፍዛ ወይም ደግሞ በማያቀዘቅዝ ሳህን አድርጌ በዚህ መልኩ አዘጋጅቼዋለሁ። እንደምትወዱት አልጠራጠርም። ቪዲዮ ላይክ እያደረጋችሁ ጀምሩ።